መብት የህግ ጉዳይ ነው ለምሳሌ በህግ የተከለከለ ነገር አለ የህግ ባክግራውንድ አለኝ የህግ ተማሪ ነኝ በህግ ዙሪያ ሰርቻለሁ አስተምራለሁም ጭምር ብዙ ሰሮች መጽሐፍ አሳትሜያለሁ የትምህርት መጽሐፍ ዲክሽነሪ ሁሉ አሳትሜያለሁ ምናምን እና አሁን ህግ ያስቀመጠው የደነገገው ነገር አለ የሆነ ነገር ማድረግ አይቻልም ነው ደንብ መተላለፍ አለ ትልቅ ወንጀል አለ ሚስዲሜነር የሚባል አለ ፌሎኒ የሚባል አለ ትልቅ ወንጀል አለ ብዙ አመት የሚያስከረችም አለ በደንብ መተላለፍ ትኬት የሚያጽፍባ አለ እነሱ ኮድ ላይ ተቀምጠዋል ማህበረሰብ 100% የሚገዛው በህግ ነው ብዬ አላምንም እኔ ማህበረሰብ በባህሉ በደንቡ በወጉ በኖርሙ ይገዛል ማህበረሰብ ውስጥ የኢትዮጵያን ማህበረሰብ እስከዛሬ ድረስ ያኖረው የኢትዮጵያ ወንጀለኛ መቅጫ ህግ አይደለም ህጉ የሚወጣው 1948 ነው ከ1948 በፊት ስንት ሺህ ዘመን የኢትዮጵያ ማህበረሰብ ኖሯል ባህሉ ወጉ መከባበሩ አብሮ የያዘው እምነቱ ማተቡ ብዙ ነገር እምነቱ ምን አንድ ሃይማኖታዊ ተቋም እየተጠቀስኩላ እምነቱ ፌዙ በፈጣሪ ያለው ፌዝ በየትም መንገድ ይል በስልምና ሚል በክርስቲና መንገዱ አይደለም ፖይንቱ ይሄ ሁሉ ነገሩ ማህበረሰብ እንደ ማህበረሰብ ያሰረው ከዓለም የተለየን እንደዚህ ምናምን የሚያስብለን ይሄ ወጋችን ነው ስርዓታችን ያረጋል አሁን እሱም መጣስ የሚሰጠው ምክንያት ምንድነው መብት እኮ ነው ይሏል መብት ሊሆን ይችላል ህጉ ላይ ወንጀል ላይ ይባል ይችላል እሱማ ህጉ ላይ ወንጀል ከተባለ አንተም ማታረገውም ስለ መብት ማናወራው እስር ቤት አሁን ከእስር ቤት ውጪ ነው የምናወራው ከእስር ቤት ውጪ ስናወራ ኖርማሊ ያ ነገር ማህበረሰብን ኦፌንድ ያደርጋል ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል እንደ ማህበረሰብ ግን ሞራላችንን ይነካል የማህበረሰብን መልካም ጸባይ ይነካል ልጆችን ጥሩ ነገር አያሳይም ትልልቅ ሰዎችን ያዋርዳል ትክክልም አይደለም እንደ ማህበረሰብ ሁሉ ማህበረሰብ ወጋለሁ ስልጣኔ ይመስላል የፈረንጆቹ ይመስላል አንዳንድ ልጆች አሁን እንደ ፈረንጆቹ አይነት ስርዓት ያለው ሰው የለም ባይዘይ it's not normal ምናምን ነገር it's awful ምናምን ብለው በጣም ልጸየፉ ማየውን ነገር ስታርጉ እኛ ደግሞ ፈረንጅነት ይመስላል መሳት ነው ችግሩ የሆነ ሚስ አንደርስታንዲንግ ያለ የመጣብን የስልጣኔ የፈረንጅነትን ስልጣኔ በመሳት ምን ተረጉመው ነገር አለ አሁን በተለይ በጣም ያበደ በሆነ ቁጥር የሳተ በሆነ ቁጥር በጣም ብዙ ፌመስ ሆኖ ምናምን ታገኛለህ እሱን መሳት ነው የማልወደው እና ሰውን አለማክበርን ካጠራር ጀምረ እኔ 60 እና 70 ዓመት ሰው ፍሬንድ ትሄዳለህ ምናምን ሲባል መንገድ ላይ ታክሲ እንዲስቀቅ ነው ይለኝ ልክ ነው ተጣልቼ ማቃለው በስነ ስርዓት ዲባና አባክ ነው አንተ ፍሬንድ የምትለው ይሄን የሚያክል ሰው ምናምን ቢል አረ ምን እሺ ገርባሪ ምናምን ይልኝ እንግዲህ ሙት አፍርጦ ነው የሚልኝ እንደዛ ሲያደርግ እንዴት አንተ የ60 ዓመት እናት ማዘሯ ምናምን እንዴት ትላለህ እትዬ እማማ ማንን ጉዳ ምንም እንኳን ቆጥርብንም በፊት እንል ነበር አሁን አንልም አልሰለጠንም ብሶብናል አበደን እንደው ምንድነው የሰለበን እንደው እኔ በጣም ብዙ ነገር ሊነሳ ይችላል እኔ ይመስለኛል የተዛባ የዘመናዊነት ግንዛቤ መሰለኝ ከሆነ ጊዜ ጀምሮ የመጣ ሁለተኛ ደግሞ ትምህርት የሆነ ትምህርት ፖሊሲ ሲመጣ ግብረ ገብ የሚባለው የነ ኢትዮጵያ ምንባቦች የነ አብዲሳ ጋር የነ ምናምን ስለ ጨዋነት ስለ ምናምን የሚያወራው ምንባብ ከአማርኛ ሳብጀክት ላይ ወጥቶ በሱ ምትክ የተተካው ብድርና ቁጠባ በቀለ ተበድሮ ትራንስፎርሜሽን ገብቶ ሚል እኔ አሁን እሱ ምን ማህበረሰብ እንደሚያስተምር አላውቅም እና የሲንድሬላ ታሪክ እነዚህ በግል ትምህርት ቤት ከተቋቋመ በኋላ መዝሙር በእንግሊዝኛ ሃሎዊን ዴ በቀለ እንትና ዴ ሴንት ሉዊስ ዴ ምናምን ዴ ሲከበር አዲስ አበባ ከተማ አማርኛ መናገር ወንጀል ነው ተብሎ ሲለጠፍ ቡሄና ምናምን እንደ ነውር ታይቶ ቫላንታይን ዴ እና ምናምን ዴ አዲስ አበባ አንተ ማል ሽሮሜዳና ፈረንሳይ ለጋሶን ተወልዶ ያደገ ልጅ ሃሎዊን ዴ የአጽም ማስክ አርጎና ለዚህ ቀንድ አርጎ ትምህርት ቤት ይዘና ማለት ስድብ እኮ ነው ወላጅም የሰለጠነ መስሎት ይዞ ይሄዳል ልጆቹ ሴንት ምናምን እንደ ነው ነገ አዋጡ ተብለው አባት በሱ ቤት ሰልጥኗል ገንዘብ ይዞ ይሄዱ ለሴንት ምናምን እንደ አዋጡ ይመጣል ምን እንደሚያስተምሯቸው አጣቀም ያ ትውልድ አደጋውን 18 19 ዓመት ሞላው ጎረመሰ በምንድነው ምን መልሰው በምንም መልሰው እሱ ነው ግራ ይገባል ትልልቁም ሰው ዝም አለ ቢያንስኛ እኔ እንኳን ቢያንስ እኛንቶ እኔ እንደ ሰው የሚከፋኝን ነገር እናገራለሁ አምረሬም ቢሆን እናገራለሁ ብልግና ነው እንደዚህ ያደረግም ነውረኛ ነሽ ይላል የተረፈው ሰው አይቶ እንደው ግን እንደዚህ እኮ እንደው ምን ይሏታል እኔ አልችልም እንደዛ ማለት ስለማልችል የሆነ ነገር አይቸው ካሉ ጥግ ይዤ መኪና ውስጥ ቪዲዮ ሁሉ ቀርጻለሁ ምን አይነት ነው ስሜቴ ሳይጠፋ ማለት እና እሱን ማድረግ ቢያንስ ቀጣይዋ ያንን ነገር ማድረግ ቁም ነገር የሚመስላት ልጅ ቢያንስ አምሮ ውስጥ እንድታስበው ፈልጋው እኔን ሰምታኝ ወይ ትቻለሁ እሱማ ካለ እንድትለኝ አይደል እንደዛ ራሴ እንደዛ አድርጌ ያላሰው ሞኝነት ነው እሱ ግን ቢያንስ ያንን ስታደርገው እኔ የተናገርኩት ነገር ብዙ ሰው ካየው ደሞ በቃ ቢያንስ የሆነ ጥርጣሬ ለማምሮ ውስጥ 10% እንኳን በፈጥረባት እኔ ተሳክቶልኛል ማለት ነው እፈራለሁ በራሴ ያዋለሁ እንግብታል በህቶቼ ያዋለሁ በራሴ ቤተሰብ ያዋለሁ በጓደኞቼ ያዋለሁ ነገ ጧት ቲኔጆች አሉ ልጆች አሉ ታናናሾች አሉ ብዙ ነገር አለና እነዚህ ልጆች እንደ ቁም ነገር ነው የሚያዋቸው የሚያብዱት እንደ ቁም ነገር እንትናና አይተዋል ከስሙ መጠራት ጀምረ JZW ምናምን
የምን JZW ነው አዲስ አበባ ተወልዳድ ምን የሚሉት እብደት እንደመጣብን ግር ይለኛል በቃ አሁን ከዚህ አንፃር ታዲያ ማህበረሰባዊ ሂስ የምትባለው በተለይ አንተ ሂስ ነው የምትሰጠው አንዳንዶቹ ትችት ይሉታል በአማርኛ ክሪቲክስ ነው እንግሊዝኛ ክሪቲክስ ነው ሂስ ነው ክሪቲክስ ኮሜንት እንደዚህ ታደርጋለህ አስተያየት ትችት እንደው በአንድ ሀገር እንደዚህ አይነት ማህበራዊ ሂስ መኖሩ ምን ጥቅም አለው ትላለህ አሁን ያልኩህን ሪዘርቬሽን አእምሮ ውስጥ ይፈጥራል ሰው አእምሮ ውስጥ አንደኛ ሁለተኛ ደረጃ ነገሮች ዝም ሲባሉና ፐብሊክሊ ሲተቹ የተለያየ ውጤት አላቸው ተጽዕኖ ማሳደር ደረጃ ቴሌቪዥን ሾው ላይ የአስተዳደር ችግሮችን ስተችልኝ በየቀበሌው ያለውን የአስተዳደር ችግር የሚቀመጠውን ሰው ኳሊፋይድ ነው ወይ ሰው የሚቀመጠው ሰው ቢሮ ውስጥ ተቀምጦ አልገቡም ቢለውን ትልልቅ ሰዎች እናቶች በር ላይ ተሰልፈው ለዘይትና ለምናምን ፀሐይ እንደዛ እየመታቸው ተሰልፈው ቁጭ ብሎ እግሩ እንደዚህ አጣምሮ የተጣበቀ ሱሪ አድርጎ ካለባበሱ ጀምሮ ማያምር እስኪኒ ሱሪ አርገ የቀበሌ ኃላፊ ሆነ የአንድ ህብረተሰብ ኃላፊ ነህ እንደዚህ ቃሪያ ሱሪ አርገ በአትሌት እዚህ ድረስ ተወሽቆ ያለ ካልሲ ጫማ አርገ እንደዛ እንዲ ተወጣጥረ መግባት ራሱ ልክ አይደለም ማህበረሰብን ማክበር አይደለም የኔ እናት እሱ ሰውዬ እንድታይ አልፈልግም እኔ አይገባትም ዲዘርቭ አታረግም እሱን ማየት ወርዳ ሄደው ይሄን ማየት ይደባ አይገባትም በጣም ንቋታል በቃ የኔ እናትና አንተ አባት ነው እነዚህ ሰዎች ኢንቻርጅ ሆኖ የሚያስተዳድሩት እኛንም ጭብር እስቲ ወጣቶቹን እንረዳቸው ይባል ትልልቅ ሰዎች ግን በእንደዛ መልኩ እንደዛ ስነ ምግባር የለው ነገር ያገቡ ሁለተኛ እያለ የሉም ቲክቶክ እያየ ተቀምጦ ሶሻል ሚዲያ እያየ እናቶቻችን አይቀድሙም ማስተናገድ እዛ የተቀመጠው ክላይንት ይቀድማል ታክስ ተከፍሎ ነው የሚሰጠው የሰው የደሞዝ ለምን እንደዚህ ሰው ታጉላላላችሁ የሚለው ነገር ምርር አድርጌ ስናገር ዝም ሲባል እንደ መብት ይቆጠራል ባይዘው እኔ ስናገር እሱ ተናግሯልና እናንተና እንዲባል አይደለም እሱ እኔ ስናገር ግን ሁሉም ሰው ጋር አዌር መሆኑ ሰዎቹን በስነ ስርዓት ጉዳዩን መልሰው እንዲያስቡ ያደርጋቸዋል እኔ በመሆን ያለ ሚዲያ ስለሆነ አሁን ንግግሩ ሚዲያ ላይ መውጣቱ ነው ማለት ሰመረ ስለተናገረው አይደለም አንተም ተናገረው ሚዲያ ላይ የወጣ ኮሜንት ህዝብ ፀሐይ የሞቀው ነገር ተጽዕኖ ያመጣል ኖርማሊ ትንሽ ልጅ የሚናገረው ልክ ነው እሱን ስለማስብ እኔ የራሴን ድርሻ የራሴን ጠጠር ጥላለሁ ግን ብዙ ሰዎች ሂስን ከፖለቲካ ጋር ያያይዙታል ይያዛል እንዴ ኦፍ ኮርስ የሚያያይዙ ሰዎች አሉ ያው በአፍሪካ ውስጥ በተለያዩ ሀገሮች ውስጥ መንግስታት መተቸት ስለማይፈልጉ ዲ ስለማይሉ ሁሉም ሰው ደግሞ የራሱን ቁስል ልትናገር ሲፈልግ እንደ ዘፈን እኮ ነው ዘፈናው ተስተናገር ዘፈኑን ሰምተዋል ሸረደዳቸው እኮ ተናገሩ ላይ ስለ ፍቅር እኮ